ወይ አረ ወፍ ለዛ አይደለም በእውነት እንዴ አትረጂኝም እንዴ ወፍ በፍጹም ወፍ እንዴ ወፍ አንተ ተባይ ምን አባህ ነው 80 ጊዜ ወፍ የምትለው? ወይ ውጣና ወደ ዘይድ አውራልን አበጥብጠን። አረ አባዬ አንዴ ስልክ እያወራ አንዴ እና ወይ ጥሩ ነገር አውራ ወይ ዝም በላ። ምንድነው 10 ጊዜ ወፍ አረ ወፍ አሁንማ አይሆንም። አሁን መሽቷል። ሌላ ቀን አስተዋውቅሻለሁ። በሆነ ተው አልመሸም። አምጣው አዋራታለሁ አምጣው። ወይ እኔ እናት እኔ የምልሽ ይሄ ተባይ ፍቅረኛሽ ነው እንዴ? አረ ወፍ አይደለም ጋሺ። ወፍ ምንድነው? አንተ ከዚህች ልጅ ጋር አየር ላይ ነው እንዴ ተዋወቃችሁት? ወፍ ትለኛለች እሷ። እንዴት ነው የልጅ ቁርስሽን፣ ምሳሽን፣ እራትሽን እንደ ወፍ ጥብስ ነው እንደሚያበላሽ? ወፍ አይደለም ጋሺ አይደለም። ወፍ አለችው። ምንድነው አንቺ የምታውቂው ኬዝ አለ እንዴ ወፍ የሚሉበት? ማኔ አረ ወፍ ጀማው አረ እየመጣሁ ነው። ይኸው ለምን እንዳትጀምሩ እያልኳችሁ እየመጣሁ ነው። በቃ እኔ መንገድ ጀምሬያለሁ እና ሲዝ እጅ ነው። አረ እንደዛ አይደለም እግር ይመስላል ሲታይ። አረ ታንቻ አትከራከሪኝ። እጅ ነው እንዴ? አይ እግር ነው አይንሽ ይመስላል። እጅ ነው ያስታውቃል እኮ አታዩም እንዴ ደም ስሩ? አረ እግር ነው አባዬ። ምንድነው አሁን እግር ነው? በስመ አብ ወልደ መንፈስ ቅዱስ። አረ አንተ ልጅ ባከባከ ተሸፋፍነህ ውጣ እንዴ! አያበላውም ልታስብለኝ ነው እንዴ? በቀን 5 እየሰለቀጥክ። እሺ አሁን የሆነ ነገር ላስቸግር ነበረ። በቃ ኳሱ ቁማር ነው። በቃ 200 ብር አበድረኝና ስበላ እጥፍ አድርጌ ነው የምመልሰው። አንደኛ አንተ ተሰብረህ ስመጣ ለወጌሻ አልከፍለውም እንዴ 200 ብሩ ስበላ 4 ይሆናል። 4ቱን እሰጥሃለሁ። ይኸው ቃሌ ነው። በቃ እሰጥሃለሁ። ስጦታ ምን ችግር አለ እንዴ? ይሄ እኮ ቢዝነስ ነው። እዚህ ቁጭ ብለው ቢዝነስ አይሰሩም እንዴ? እርግጠኛ ነሽ? አዎ ገንዘቦት እኮ ወልዶ ነው የሚመጣው እኮ። ይኸውልህ እኔ እዚች ቤት ትገባ መስሏል። ሰምተኛል አይደል? ችግር የለም። እንካ ያዝና ጠፋ ከዚህ። እሺ ቀጥ ብለው 400 ሲያመጣ በ400 የእድር ይከፈላል። አምልጦኛል ባለፈው 50 ብር ቄጤማ ቡና ምናምን ልግዛ ይስጡኝ ትንሽ ነገር። አንቺ ደግሞ እንደው ሀብታም ስታይ እኮ መቀመጫ ነው የምታሳጨው አይደል? ጎልድ ዲገር ነኝ ስልሽ አሰሚ። ማን ነው? ግባ አሎ። ምንድነው? አረ ጋሼ ከኳስ ስንወጣ እኮ ወድቆ አግኝተነው ነው። ወለምታ ነው መሰለኝ። የሽባ አሁን ምክር ወለም ይላል። አዎ ኳስ እመታለሁ ብሎ ድንጋዩን መተው አሉ። ድንጋይ ነው ልጁ ራሱ። ምን ድንጋይ ይመታል? ሞቷል እኮ መች ተረፈ። እንደው ፈጣሪ ባርክ። እሺ ልቀቀውና አስቀምጠውና ሂድ። እሺ ጋሼ እሺ። ሰላም ዋል። አንተ ተባይ ልጅ ምንድነው? እሺ የተፈጠረው ምንድነው? ኧረ አባዬ ጨርሻችኋለሁ እኮ ሁሉንም አጣጥፌ እኮ ገብቻለሁ። በቃ ላገባው ስል እኮ ነው ድንጋዩ ከየት እንደመጣ ድንጋዩ ገባብኝ። ከዛ ላገባው ታገባው ስትል እሺ አሁን ሌላውን ተው። ብሩማ በቃ ምን አደርገዋለሁ አባዬ። እኔም ተጎዳው። በቃ እነሱ ምንም መጫወት አልቻሉ። ካለኔ ደግሞ ታውቃለህ ምንም እንደማይሆንላቸው። ከዛ ብሩን ተበላን። በቃ አባዬ ተበልቷል። ቀጭኑ ተረጋጋ። እሺ እኔት ምንድን ነበር ያልሽ? አዎ ያው እንደነገርኩት ነው። እኔ የ5 ወር ቅሪት ያው በሆዴ ይዤ ነው። እና ምን እግር ጣለሽ ታዲያ እዚህ ቤት? ጉዳዩ ምንድነው? ይሄ የያዝኩት ቅሪት የእርሶ ልጅ ነው ጋሽ። ከኔ ልጅ? በእውነት አረጋሽ ምን ያሳሸኛል? እኔ አሁን ኑሮንም ያውቁታል አይደል? ልጅ ብቻዬን ማሳደግ አሁን ምን ይባላል? ኧረ ቆይ በምኑ ማለቴ እንዴት መቼ? በደንብ አስቢ በእናትሽ። እኔ ልጅ እርግጠኛ ሆኜ ከሱ ነው። እሱን እንግዲህ እሱን ይጠይቁት ጋሽ። እኔ ምን አውቄ? እኔ ተጠቂ እኮ ነኝ ጋሽ። እሱ እንኳን ልጅ ሊያሳድግ ራሱ ባደገ በሰላም። ና ወዴት ነው ሱቅ እያልክ የምትሄደው? የተባይ ልጅ ና ቁጭ በል እዚህ ጋር ቶሎ በል እፈልጋለሁ። ና ቁጭ። አሁን እቺ ልጅ ታውቃታለህ አታውቃትም? እሺ ኧረ አላወኳትም። ኧረ ማን ናት እቺ? ነፍሰ ጡር አታውቃትም? ነፍሰ ጡር ናት። አይ ጥሩ ነው ያደረኩት አባዬ። በስተርጅናም ቢሆን አንድ ወንድም ትተህልኝ መሞትህ ጥሩ ነው። ያስፈልገኝ ነበር ወንድም። አይ እኔ እቀበለዋለሁ እኮ ችግር የለም። ለዚህ ነው ያስቆምከኝ። በቃ ልሂዳ። ይኸውልህ የዚህች ልጅ ያንተ ነው እየተባለ ነው። ካንተ ነው የጸነስኩት እያለች ነው ይቺ። ከኔ? አዎ ራሱ። ኧረ ውሸቷን ነው አባዬ። በእናትህ እንዴት የመጣውን ሁሉ ትሰማለህ? እኔ እኮ ሀብቴን እኮ ንብረቴን እያዩ እኮ ነው እንደዚህ እያሉ የሚመጡት። ሁሉንም ለምን ታምናለህ እንዴ? ይኸውልሽ እኔ 5 ሳንቲም አታገኝም። እሺ ከኔ የትኛው ሀብቴ በእናትህ? ኧረ ተይው በእናትሽ። ኧረ አትስሚ። ሲጀመር በቅጡ እንኳን በግል ፓንት የት አለ? አንዱ የኔ ነው፣ አንዱ ደግሞ ማስሻ ጨርቅ ነው የምትጠቀመው አይደለ? እርሱን የሚቦርሸው ራሱ በመጥረጊያ እንጨት ነው። በመጥረጊያ እንጨት ስላየሁት እኮ ነው። ካልሲው ተቀዶ አውራጣቱ ውጪ ነው የሚያድረው። በቃ ልሂድ።
ደህና አምሽ። የእሱ ልጅ አይደለም። ይቅርታ አድርጉልኝ። እንዴ ሄደች? አቤት አየህ፣ በግማታምነት እተማመንብሃለሁ እኮ አየህ። አባረርክልኝ ትልቅ ጦስ። ኧረ ይገባኛል አባዬ። ኧረ አንተ ትለያለህ። ኢንተርናሽናል ግማታም እኮ ነው። ምን ጥያቄ አለው ታዲያ? አሁን አንድ ነገር ላስቸግርህ ነበር ትንሽ ካልደበረ። ምንድነው? ጠይቀኝ። እንዴ ዛሬማ አኩርተኸኛል እኮ ጠይቀኝ። ግራግር ካልሲን ፈልጌው ነበር ለነገ አንድ ፕሮግራም አለችብኝ። ይህ ተባይ ልጅ የለም። ዛሬ ጨዋታችንን በይፋ ነው የምንጫወተው። በዝረራ እንደምትወጣ እርግጠኛ ነኝ እኮ። በጣም አውርተሃል። ኧረ ዝም በይ። እዛው ጨዋታ ላይ የምናወራው ይሆናል። እስቲ ማን ወንድ እንደሆነ እኮ እሱ ሜዳው ላይ ብናይ አይሻልም? ቆይ እናያለን። ግን ይሄ ሰላቢ ሊመጣ ይችላል። እስቲ ደውለህ አረጋግጥ። እስቲ ደውልለት። ማማዬ ማማሲታ፣ ኧረ ነጠላሽን ከፍ አድርገው አዋራ እያቡንንሽብን ነው። ቡኒ አድርገሽ ወመኔ። ኧረ አንቺ ነው ያቡንንሽ። ድሮም ሲያስቡላችሁ አትወዱም። ሂጂ ሌባ። ምን ትመስላለች በእናታችሁ? ኧረ ጥፊ። ምኗ ይጥራት በእናታችሁ። እኔ ነኝ እንጂ ሲጀመር ሲያቀብጠኝ። የት ነህ የኔ ወንድም? የት አካባቢ ነህ? አሁንማ ኤርፖርት አካባቢ ነኝ። ወደ ላስ ቬጋስ ልበር ነው አባዬ። እንደው እባቢ ላስሽ። ኧረ ተው። እስቲ አንድ ቀን እንኳን ጥሩ ነገር ተመኝልኝ። አሁን ለማንኛውም ልንወጣ ነው ከቤት። ያው ማንም የለም። ቁልፉንም ደግሞ ይዘነው ነው የምንሄደው። በቃ አበባው ስራ አስቀምጥልኛ ከጣሰዋ ስር ቁልፉን። በቃ የለንም ጨርሻለሁ። በጣም አሪፍ። ግን ያለምንም ሐሳብ እንዳመጣ አይለኝም አባዬ። የሆነ ነገርማ ቀምረዋል። አስገባው እንጂ ተረጋግ እንጂ ዝም ብሎ ይገባል እንዴ? እያስገባው አይደለም አንተ። ኧረ ሰበርሽኝ። ኧረ ተይ ባለቤትሽ ነኝ። ጠላትሽ አይደለሁም። ቀስ እያልሽ ትመጠመጠው ዛሬ እንደው ሌሎቹን ባያቸው እንደው ቆፍጠን በል። ግባለት። ይሄን ምንድን ነው አለው? ልቀቅ። አንተኛ ሌላ ታሪክ ውስጥ ገብተናል እኮ። አንተ 1990ዎቹ ላይ ቆመሃል። ይኸውኛ PS5ን ቤታችን አስገብተን እየተጫወትን። ኧረ አባዬ ከየት አገኘው ግን? ከየት አመጣው? አሪፍ የምስራች ለወሬ አፍቃሪያን ቆንጆ ወሬዎች አሉኝ ማየ እጄ ላይ። የዛሬ ትኩስ ወሬዎች ነገሩሽ። ምን ይሰራልኛል እኔ ወሬ? ምንድን ነው የምነግረኝ? እንዴ ስራ እኮ ነው ማየ። እንደዚህ ይባላል እንዴ? አንቺ ብቻ ክፈይ እንጂ ኩልል አድርጌ ነው የምነግርሽ። አይ ጉዴም ስራ ሆነ ወሬም ስራ ሆነ። ሄሎ አቤት ነው ወንድም። ወሬ ፈልገህ ነው? አለ እመች ነው። የትላንት ወዲያ የዛሬ ወር የዛሬ ሳምንት አሉ። የዛሬ አለ ይቻላል 500 ብር የዛሬ ትፈልጋለህ? ኦኬ በስልክ ይሁን በአካል በጣም ጥሩ። በቃ አንድ 10 ደቂቃ እደውልልህና እመጣለሁ። ምንድነው? እስቲ ንገረኝ በእናትህ። ምን ይሆን ይሄ? እንግዲህ ወሬው ምንድነው አባዬ? ማለትም ባልሽ ማለት ነው። አሁን ያ ግብጡን አረቄ ያወቅሽው እሱን ተሸክሞ ጠንቋይ ቤት ሲገባ ታየው ነው። አሁን ቅርብ ሰዓት እዚህ ከመምጣት በፊት ይሄ ነው ሰውዬ። አይ አንቺ እንደዚህ እንድትሆኚ አይደለም የምነግርሽ። ያው የኛም ስራ ስለሆነ ነው ማይ። በቃ ሊያስደርግብኝ ነው። ይኸው ለኔ ነው በኋላ ብሉ። ሰላም ለዚህ ቤት። በርሶ መቼም ምን ማለት ነው ደግሞ እሱ? ምን የሄድክበትን ማላቅ ምናምን መስሎ ነው የምትደባበቀው? ምንድን ነው? ቆይ ስለምንድን ነው የምታወሩ? የት ሄድኩኝ? ጠንቋይ ቤት እንደሄድክ ነው ተነግሮኛል፣ ሰምቻለሁ። ወይ ጠንቋይ ቤት? ኧረ እኛ እባክሽ አቶ መከተ ለቅሶ ቤት ነው እስካሁን ቆይተን የመጣ ነው ለራሳችን። እርግጠኛ ነህ? እኔ ልጅ እኮ ምንም እኮ ሊደንቀኝ አልቻለም። አንድም ጨርሷል። ሄሎ ምን ልታዘዝ? ወሬ ነው? ጅምና ነው ችርቻሮ የፈለጉት? ኧረ የምን አባህ ወሬ ነው? እንደው ጉንዳን ይውረርህና እንዴ አባዬ አንተ ነህ እንዴ? በፍጥነት ቶሎ አሁን በማይክሮ ሰከንድ በረህና ቤት። እንግዲህ ካልክ ምን ይደረጋል? እመጣለሁ። አበቃሽ። ምን መቀመጫ ሳጣን እኮ። ወይዬ ምን ልታዘዝ? መጣ። ከየት ነው የሰማሁሽ? ማን ነው ጠንቋይ ቤት ሄደ የተባለው? የምን ወሬ ነው? ስራ እኮ ነው አባዬ፣ ገንዘብ እኮ ነው። ስራ ነው። እንደው ሰረሰሪው ለቅሽ ለምን